ቤት ተከራይተን ታቦታቱን በዛ ማስቀመጥ ነበረብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዚህ ቤተክርስቲያን የመንበረ ጸባዖት ቅድስት ሥላሴና ቅድስት ድንግል ማርያም ቤተክርስቲያን እንዴት ተመሰረተ ለሚለው ነገር እዚህ ሀገር ከመጣ በኋላ የጎደለ ብለኝ የማስበው የነበረው በቤተክርስቲያን ውስጥ የሚሰጠው መንፈሳዊ አገልግሎት ከመንፈሳዊ ኮሌጆች ጋር የተጣመረ መንፈሳዊ እድገትን የሚያመጣ መሆን አለበት የሚል መቃተት ነበረ። ያንን ከሲኖዶሱም ከስቴት ኦፍ ቴክሳስም ፈቃድ በመውሰድ ኮሌጁ መንፈሳዊ ትምህርቱን ከመጀመሪያ ከሰርተፊኬት ጀምሮ እስከ መጨረሻው እስከ ፒኤችዲ ድረስ ማስመረቅ የሚችል የትምህርት ተቋም ሆኖ ተመስርቷል። የራሱ የሆነ የጸሎት ቦታ ለተማሪዎቹ ለመምህራኖቹ አስፈልገው ስለነበረ እንደ አንድ የጸሎት ቤት ቻፕል ነገር ማቋቋሚ ግድ አስፈላጊ ነበረ። እግዚአብሔር ባሰበ ባልታወቀ ባልተጠበቀ መልኩ በአባታችን በቆሞስ አባ ሚካኤል ገብሩ አማካኝነት እመቤታችን የቅድስት ድንግል ማርያም ታቦት መጥቷል። ከዛም በኋላ ታቦቱ የሚያርፍበት ስፍራ ስለሚያስፈልግ የት እናድርግ እንዴት እናድርግ በሚል ሀሳብና ውይይት አድርገን ቤት ተከራይተን ታቦታቱን በዛ ማስቀመጥ ነበረብን። በወቅቱ የነበሩት የሀገረ ስብከቱ ስራ አስኪያጅ ከመምህራን ለይኩን አቅርበው ጉዳዩን ብፁዕ አባታችን በአቡነ ፋኑኤል ፈቃድ ቤተክርስቲያኑ በአባ ገብረ መስቀል ተባርኮ በአፕሪል 2015 አገልግሎት ጀምሯል። እግዚአብሔር አገዘንና ይህንን ህንፃ ቤተክርስቲያን መስራት ጀመርን። በዚህ ስራ ሂደትም ላይ እንግዲህ የእግዚአብሔርን ጣቶች እያየን እኛም በጥቂት ተነስተን እንሰራለን። እግዚአብሔርን በብዙ በረከት ይባርከናል። ለመመረቅ እግዚአብሔር ቢፈቅድ ምናልባት በብዙኃን ማርያም ወይም ደግሞ በጥር ሥላሴ ከሁለቱ በአንዱ ወቅት የቤተክርስቲያን ይመረቃ ውስጥም ከውጭ የምታዩት ብዙ ነገሮች የሚቀሩን ጉዳዮች ይኖራሉ። እግዚአብሔር አምላክ ፈቅዶ እነዚህን ስራዎች ማከናወን ከቻልን እግዚአብሔርን በቤቱ ገብተን እንድናመሰግነው ፈቃድ ይሁንልን። እግዚአብሔር ጠብቀን። እግዚአብሔር የጀመረውን የመቅደሱን ስራ ያስፈጽመን።